አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ ሰመር ኮንስትራክሽን ስራ ተከታታዮች ሰላም እንደምንቆያችሁኝ አልሐምዱሊላህ። እንግዲህ ዛሬም ቆንጆ የሚባል አሪፍ ስራ ይዘንላችሁ መጥተናል። ፊኒሺንግ ስራ ነው። እንግዲህ በሰሜን ሸዋ ደራ ላይ እጅግ አስደማሚና ዘመኑን የተከተሉ እንዲሁም ደግሞ ዲዛይን ስራዎችን እየሰራን እንገኛለን ማለት ነው። ከነዛ ስራዎች መካከል እንግዲህ ዛሬ ላይ ጨርሰን ያስረከበናትን እችን የመሰለች ቆንጆ ስራ ይዘንላችሁ መጥተናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። እንግዲህ ከቋብራችሁን ከቆያችሁ አይቀር ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን ለማለት እንወዳለን ማለት ነው። ይህ ስራ እንግዲህ ቤቱ ከዚህ በፊት ያን ያህል ፊኒሺንጉ ወይም ደግሞ ስራው ጸዳ ያለ አልነበረም ስንረከበው። እኛ ከተረከብነው በኋላ በእንደዚህ አይነት ኮንዲሽን ጽድት አድርገን ሰርተነዋል ማለት ነው። ፊኒሺንግ ነው ይህም ቤት የወሰልነው። ኮርኒስ እና አንዳንድ እንግዲህ የግድግዳ የማስተካከል ስራዎችን ሰርተን ጨርሰን እንግዲህ በምታዩት መልኩ አስረክበናል ማለት ነው። አድራሻችን ሰሜን ሸዋ ደራ አደሬ ከተማ ላይ ነው የምንገኘው። እንግዲህ ሁሌም እጅግ በታማኝነታችንና ቆንጆ ስራዎችን በቆንጆ ማቴሪያሎች በመስራት ነው የምንታወቀው ማለት ነው። እንግዲህ በምታዩት መልኩ በምታዩት ኮንዲሽን ነው የተሰራው። ይህ ቤት እንግዲህ ሙሉ ለሙሉ የጭቃን ቤት ሆኖ እንግዲህ ቅድም ላይ ለማብራራት እንደሞከርኩት እንግዲህ በጥሩ አሰራር ያልተሰራ ቤት ነበር ማለት ነው። ምርጉ የተበላሸ ነበረ። ማገሮቹ የሚታዩ ቤት ነበረ ማለት ነው። ምርጉ በጣም ከመሳሳቱ የተነሳ ነገር ግን እኛ ተቀብለን እንግዲህ ወደ ብሎኬት ቤት እስከሚመስል ድረስ ጽድት አድርገን ሰርተነዋል ማለት ነው። ሰሜን ሸዋ ደራ ላይ እንገኛለን። የደራ ልጆች ኮርኒስ ማሰራት ከፈለጋችሁ ሁሉንም ቤትም በተመለከተ የትኛውንም ስራ ማሰራት ስትፈልጉ ምርጫችሁ አብዱሰመድ ኮንስትራክሽን ይሁን እንላችኋለን። ያው እኛም ምርጫ ስታደርጉ አንደኛ ለስራችን ኃላፊነት ወስደን ነው የምንሰራው። ሁለተኛ የትኛውንም ዓለም ላይ ያለ ዲዛይን ምንም አይነት ጉድለት ሳይኖረው በተሻሻለ ነገር እንዳውም አሻሽለን በመስራት ነው የምንታወቀው። ያ በወሬ ብቻ ሳይሆን በተግባር ለብዙዎቻችሁ አሳይተናል ማለት ነው። እንግዲህ ኢንሻአላህ ወደፊትም ለብዙዎቻችሁ የምናሳይ ይሆናል ማለት ነው። እንግዲህ ይህ አይነት አሰራር ይህ አይነት ዲዛይን ወደ ሰሜን ሸዋ ብዙ ጊዜ አልተለመደም። በውጭ ሀገር ላይ የሚሰራ አሰራር ነው። ነገር ግን ያው ባለቤቱ ከኢንተርኔት ላይ መርጦ በሰጠን ዲዛይን መሰረት ፋይናሊ አሻሽለን እንዳውም ሰርተን ነው ማለት ነው ያስረከብነው። ባይዘዌ ባለቤቱ እዚህ ሀገር የለም። ያው እኛ የምንታወቅበት በእምነታችንና በአሰራራት ኳሊቲያችን ነው ስልንላችሁ በምክንያት ነው ማለት ነው። ባለቤቱ ኖረም አልኖረም ሁሌም ኩልጭ ያለና ጽድት ያለ ስራ ነው የምንሰራው ማለት ነው። ለዛም እንግዲህ ከ300 ቪዲዮ በላይ ሰርተን ያስረክብናቸውን ስራዎች አሳይተናችኋል ማለት ነው። ወደፊትም ደግሞ እጅግ ከዚህ በተሻለ ብዙ ስራዎች እጆቻችን ላይ ስለሚገኙ እንግዲህ ከቤት ከመሰረት አንስቶ እስከ ፊኒሺንግ ስራ ያሉትን እንግዲህ ዲቴል መረጃ በዚህ በዩቲዩብ ቻናል ማግኘት ትችላላችሁ ማለት ነው። ከናንተ የሚጠበቀው ሰብስክራይብ አድርጋችሁ ላይክ ሼር ማድረግ ነው። እንዲሁም ደግሞ የደውል ምልክቷን ብትጫኑ ሁሌ የምንለቃቸው ጽድት ያሉ ቪዲዮዎች ይደርሷችኋል ማለት ነው። እንግዲህ ይህ ስራ በሰሜን ሸዋ ደራ ሰርተን ያስረከብነው ቤት ነው። ማሰራት ከፈለጋችሁ እንግዲህ ስልካችን ስክሪን ላይ ያለ ከዛው ላይ በቀላሉ ወስዳችሁ ማናገር ትችላላችሁ። ቤትም በተመለከተ የትኛውንም ከመሰረት አንስቶ እስከ ፊኒሺንግ ስራ ድረስ እንግዲህ በኮንትራት መልኩ በእኛ ላይ ማሰራት ትችላላችሁ ማለት ነው። እንግዲህ በተለይ ውጭ ሀገር ላላችሁ እህት ወንድሞች ትልቅ እፎይታ ነው ብዬ አስባለሁኝ። በዚህ ሰዓት ቤቴን እንዴት ላሰራ፣ ማን ይስራልኝ፣ ማን ይከታተልልኝ፣ አናጢው ግንበኛው ማን ነው የሚለው ፕሮሰስ በእኛ ላይ ስታሰሩ ሙሉ ለሙሉ እንግዲህ እፎይታን ታገኛላችሁ። ከዲዛይን ጀምሮ ከናንተ የሚጠበቀው ቦታ ብቻ ሳይሆን ብቻ ሲሆን ማለት ነው ዲዛይን አውጥተን ቤቱን ቀይሰን ሙሉ ለሙሉ ሰርተን ነው የምናስረክባችሁ። ቁልፍ ነው የምንሰጣችሁ ማለት ነው ኢንሻአላህ ተዓላ። ብዙዎቻችሁ ተጠቅማችሁበት እንግዲህ በጣም አመስገናችሁናል። እንግዲህ ብዙዎቻችሁም ደግሞ ወደፊት እንደምትጠቀሙበት ተስፋ እናደርጋለን ማለት ነው። አብዱሰመድ ኮንስትራክሽን ስራ እንግዲህ ብዙዎቻችሁን በተለይ ውጭ ያላችሁት ወንድሞቻችን
እንግዲህ እፎይታ እንድታገኙ አድርጓል። እንግዲህ ኢንሻአላህ በዛም ደግሞ በኮሜንትም እያሳወቃችሁን ትገኛላችሁ ማለት ነው። ማንኛውንም ሐሳብ አስተያየት ኮሜንት ላይ ያስቀምጡልን። እንግዲህ ለዛሬ ይዘንላችሁ የመጣነው የኮርኒስ ወይም ደግሞ የፊኒሺንግ ስራ ይህንን ይመስላል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እስካሁን ስለተከታተላችሁን እናመሰግናለን። መልካም ቆይታ፣ መልካም ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።